DXY monthly ላይ ስናየው ፕራይስ ኢንሳይድ ካንድል ነው የሰጠን and it's consolidate ነው ያደረገው so inside candle ነው ያለን monthly ላይ ማለት ነው weekly ላይ from this fair value gap from internal ወርዶ ወደ ታች ዘግቷል ከዛ እዚህኛው ሳምንት ላይ ግን ኮንሶሊዴት አድርጓል ትንሽ so አሁንም my target is እዚህ low ላይ ይመጣል ብዬ ነው ማለት ነው እንደ ባለፈው ሳምንት so DXY እንደዚህ ነው ማስበው ያ daily ላይም እንደዛው ነው like from this ወደ ታች ወርዷል plus ደግሞ ወደ ላይ ወጥቶ to this external to this low resistance liquidity ይወርዳል ብዬ ነው ማስበው so ዩሮም እንደዛ weekly ላይ ብናየው ከDXY ጋር አንድ አይነት ናቸው by the way አንድ ላይ ነው እየሄዱ ያሉት ከDXY ጋር which means inside candle ነው ማለት ነው መንዝሌ ላይ አሁንም የሰጠን we have this ወደ ታች ወርዶ ወደ ላይ ወጥቶ ዘግቷል ሳምንት ላይ ጎልድ ሳምንት እንዳልነው ወይ ይሄንን ወይ ላይኛውን ወይ ታችኛውን ብሬክ ሳያደርግ ኢንተር አላደርግም ብዬ ነበረ ምክንያቱም ያው ፕራይስ መንዝሊ ላይ ብናየው ኢንሳይድ ካንድል ነው የሰጠን ፕላስ ኢንዲሲዥን ካንድል ነው ሶ መንዙ የሜ መንዝ ሎ ፕሮባቢሊቲ ነበር ማለት ነው ሶ ያለፈው ሳምንት አልገባሁም because ወይ ይሄንን ሃይ ወይ ይሄንን ሎ ሰብሮ ካልሄደ አልገባም ዴክስ ማነው ጎልድ ላይ ማለት ነው ኮንሶሊዴት ያደረገ ስለሆነ I mean after all this highs consolidate ማድረግ አለበት so basically በቃ ይሄንን ሎ ወይም ደግሞ ይሄንን ሃይ after this consolidation expand ካደረገ በኋላ ነው ማለት ነው እኛ የምንገባው so yeah that's all